17 ሙዚቃዎችን በሸክላ አስቀርጸው ወደ በኢትዮጵያ ታሪክ ከቶ የማይታወቅ የስልጣኔ በር ከፋች ታሪኬ ብዙ ተሰማሸቴ ተደብቅ ያለው በገዛ ቤቴ በማለት ከሙሶሎኒ የመጣ ትእዛዝ ነው ብሎ እንደመለሳቸውና እሳቸውም ይቅርታ ጥቁር መሆን ይረስቸው ነው ብለው መምጣታቸውን ታዲያስ ጓዶች ጤና ይስጥልን በስፍቃት ተገኛው ዳመት ነን። ዛሬም እንደተለመደው በዘመንና ወሬ ፕሮግራሜ ስለ ዘመን ልናነሳ በዘመኑ ስላለፉ በርካታ ሰዎች እናነሳለን፣ እናወራለን፣ እናወጋለን። አብራችሁ እንድትሆኑ ብቻ ነው መጠየቃችሁ። በእርግጠኝነት ትወዱታላችሁ። ስለ ኢትዮጵያ ሲነሳ የኋላ ዘመን ላይ በርካታ አሻራ አኑሮ የኖሩ የነበሩ ኖሮ የሚያለፉ በርካታ ኢትዮጵያውያን አሉ። በኔ ትውልድ ሳይሆን በዛኛው ትውልድ። በእርግጥም በኔ ትውልድ ታሪክ እየሰተሩና እየሰሩ የሚኖሩ በርካቶች አሉ። ዛሬ በኔ ትውልድ ሳይሆን ወደዛኛው ትውልድ ተጉዤ ተሰማሸቴን አነሳላችኋለሁ። ቆይታችሁ ከኛ ጋር ይሁን። እወዳችኋለሁ። መልካም ቆይታ። ዛሬ ደግሞ እንደተለመደው ወደ እናንተ ይዤላችሁ የመጣሁት ወደ ኋላ ብዙ ዘመኖች ልንጓዝ ነው። ተሰማሸቴ ይሰኛሉ። በኢትዮጵያ ውስጥ በርከት ያሉ ነገሮችን በማምጣት የሚታወቁ ተራማጅ አስተሳሰብ ያላቸው ድንቅ ሰው ናቸው። ከአስተዳደር ችሎታቸው በመንግስት ስራ ተጽዕኖ አሳዳሪነታቸው ሌላ ስማቸው በብዙ ነገር ይነሳል። ከሳቸው ቀድሞ ሙዚቃን በሸክላ ያስቀረጸ አልነበረም። ከሳቸው ቀድሞ በኢትዮጵያ ጎዳና መኪና ይነዳም አልነበረም ይባላል። ከነዚህ ችሎታቸው በተጨማሪ ደግሞ በባለቅኔነታቸው ይታወቃሉ። የሰምና ወርቅ ጌታም ናቸው ይሏቸዋል። በስዕሎቻቸው መደነቅን አትርፎ ነበር። ከሚኒሊክ ዘመን ጀምሮ እስከ አጼ ኃይለ ሥላሴ ዘመነ መንግስት በኢትዮጵያ ታሪክ ስመጥር ከነበሩ ሰዎች መካከል አንዱ ናቸው። እንግዲህ ነጋድራስ ተሰማሸቴ ትውልዳቸው ምንጃር ነው። እድገታቸው ደግሞ ሐረር። ልብ በሉ፣ ምንጃር ተወለዱ፣ ሐረር አደጉ። በኋላም ከአቶ እሸቴና ከወይዘሮ ወለተየስ ሐምሌ 1829 አካባቢ እንደተወለዱ ነው የሚነገረው። ለሙዚቃ የተለየ ፍቅር ያደረባቸው ከአባታቸው ወርሰው ሳይሆን እንደማይቀርም ደግሞ ይገመታል። የራስ መኮንን አጃቢ የነበሩት አቶ እሸቴ መሰንቆ ተጫዋች ስለነበሩ ራሳቸውንና ሌሎችንም ያዝናኑ እንደነበር ነው የሚነገረው። አባታቸው ካረፉ በኋላ ግን በአጼ ሚኒሊክ ተከትለው ወደ አዲስ አበባ የመጡት ነጋድራስ በችሎታቸው የምዕራባውያን ቀልብ መግዛት በመቻላቸው ወደ አዲስ አበባ ከመጡ በኋላ እንግዲህ ሌላ ችግር እንዳልገጠማቸው ነው የሚነገረው። ሙሴ ሆልስ የተባለ ጀርመናዊ በአንድ ወቅት አዲስ አበባ ቆይታውን ጨርሶ ወደ ትውልድ አካባቢው ወደ ጀርመን ለማቅናት ለስንብት ንጉሱ ዙፋን አካባቢ ሲቀርብ አንድ ያልተለመደ ጥያቄ ያቀርባል። በዚህም ጥያቄ መሰረት 3 ወጣቶች ተመልምለው እንዲሰጡትና እነዚህ ወጣቶችን ደግሞ ይዞ ሄዶ ሙያውን እንደውም ደግሞ ጀርመን ሀገር ተምረው ወደ ሀገር ቤት ተመልሰው አገልግሎት እንዲሰጡ ነቃ ያሉ ሰዎች እንዲሰጡት ንጉሱን ይጠይቃል። ንጉስ ምኒልክም ከ3ቱ አንዱ ተሰማሸቴ እንዲሆኑ ፍቃዳቸው ሆነ። ምክንያቱም ያ ተሰማሸቴ እጁ ብልህ ነውና መኪና መንዳትና መጠገን እንዲማር እሱ እንዲሄድ ብለው ትእዛዝ ይሰጣሉ። ተሰማሸቴ እንግዲህ በዚሁ አጋጣሚ ነው ጀርመን ሄደው 2 ዓመት ቆይተው የአውቶሞቢል አሰራርን አጥንተው ወደ ኢትዮጵያ እንደተመለሱ የሚነገረው። ተሰማሸቴ በጀርመን ቆይታቸው በንጉሱ የተፈቀደላቸውን ትምህርት ብቻ ሳይሆን በራሳቸው ተናሳሽነት ከሂስ ማስተርስ ቮይስ ከሚባል ኩባንያ ጋር ኮንትራት በመፈራረም 17 ሙዚቃዎችን በሸክላ አስቀርጸው ወደ በኢትዮጵያ ታሪክ ከቶ የማይታወቅ የስልጣኔ በር ከፋች እንደሆኑ ይነገራል። ይህ ዘለሰኛና መድና ዜማዎችን በማስቀረጻቸው የእሳቸው ዘፈኖች የማሲንቆ አጫወትና በነገስታቱና ከፍ አቅም ባለው ቤተሰብ ዘንድ ከፍ ያለ አቅም ባለው ቤተሰብ ዘንድ በግራማፎን ይሰማ ነበር እንጂ ሸክላ ማስቀረጽ እንበዛም የተለመደ አልነበረም። የእሳቸውን ፈለግ በመከተል ግን በኋላ ላይ ንጋቱ አከልካይ ተሻለ መንግስቱ በ1920ዎቹ አካባቢ አጋማሽ ላይ ስራቸውን በሸክላ እንዳስቀረጹ ነው የሚነገረው። እንግዲህ ተሰማሸቴ ከጀርመን መልስ ወደ አዲስ አበባ እንደተመለሱ የቤተ መንግስት መኪናዎች ኃላፊ ሆነው ነበር የተሾሙት። ኢትዮጵያም የኢትዮጵያንም ሾፌሮችን በማሰልጠን ይታወቃሉ። በዚህ ሙያቸው ከፍተኛ ተወዳጅነትን ያተረፉት ተሰማ የራስ ካሳን እህት ወይዘሮ ፀሐይ ወርቅ ዳርጊን አግብተው በትዳር ይጣመራሉ።
ከወይዘሮ ፀሐይ ወርቅ ጋር የነበራቸው ትዳር ግን እስከ ዘለቂታው ብዙ የቆየ አልነበረም። ፊታቸውን ወደ ወይዘሮ ሙላታ ገብረስላሴ መለሱ። ወይዘሮዋ ቀደም ሲል 2 ልጆች የነበሯቸው ሲሆን ከተሰማ ደግሞ 7 ተጨማሪ ልጆችን እንዳፈሩ ነው የታሪክ መዛግብቶች የሚገልጹት። ልጆቻቸውንም ሆነ እንደ ልጅ የሚያሳድጓቸውን የቤተሰብ አባላት የአገር ውስጥ ብቻ ሳይሆኑ ዘመናዊ የሆነ ትምህርትንም እንዲከታተሉ በማድረግ ከፍተኛ አስተዋጽኦ እንዳደረጉ ነው የሚነገረው። እንግዲህ ልጃቸው ነጋድራስ ተሰማ እሸቴ ስለ አባታቸው ሌሎች ያልተለመዱ ችሎታዎች እንዲህ ሲሉ እንዳተቱ ነው የሚገለጸው። አፄ ምኒልክ በተገኙበት በጃን ሜዳ ታላቅ በዓል ሲከበር በሰራዊቱ መካከል የጃን ሜዳ ዙሪያ ሩጫ ውድድር ተደርጎም ነጋድራስ ከብዙ ሺህ ሰው መካከል ቀድመው አንደኛ እንደገቡና ውድድሩንም ሲመሩ የለበሱትን ጃኖ ንፋስ ሲያውለበልበው ህዝቡ ባለጃኖ እያለ ያበረታታቸው እንደነበረ ነግረውኛል ሲሉ ይሰማል። ሌላው ደግሞ አመጋገባቸውና የመጠጥ አወሳሰዳቸው ሁሉ በፕሮግራምና ስነ ስርዓት ይከናወን ስለነበረ አንድ ጊዜ አንድ መኮንን ቤት ተከራይተው ሄጄ ይላሉ በአገራችን እንደተለመደው ለልጁ የሚጠጣውን አምጡለት ይባላል። ነጋድራስ ወደኔ ዞር ብለው ጠምቷል አሉኝ። የለም ስል መለስኩላቸው። ታዲያ ይቅርብሃ ሰው ካልጠማው ይጠጣል እንዴ ብለው የታዘዘልኝን መጠጥ እንዳስመለሱት አስታውሳለሁ ሲል ስለሳቸው የተናገረው አንድ ግለሰብ እዚህ ላይ በደንብ ያነሳል። ራስ መኮንን ድልድይ አካባቢም በሚገኘው ግቢያቸው ላይ አለቃ ነገደ እስራኤል የሚባሉ መምህር ቀጥረው ከመንደሩ ቤተሰብ ለተወጣጡ ከ160 በላይ ለሚሆኑ ልጆች ነፃ የአማርኛ ትምህርት እንዲሰጥ ያደረጉም ሰው ነበሩ። ነጋድራስ በጣም የሚገርመው አማርኛን ብቻ ሳይሆን አፋን ኦሮሞ፣ ሀደርኛ፣ አረብኛ፣ ፈረንሳይኛ፣ ጣሊያንኛና ጀርመንኛ ይናገሩ የነበሩ ድንቅ ኢትዮጵያዊ ናቸው። በንግድ ላይም ተሰማርተው እንደነበር የሚገለጽ ሲሆን ሰይድ ባዝራ ከሚባል በዘመኑ ይታወቅ ከነበረ ሰው ጋር በመሆን ከብት ከኢትዮጵያ ውጪ መላክ የጀመሩ ኤክስፖርት ያደርጉ የጀመሩ ነበር ተብሎ ይነገራል። እንግዲህ በለውጡ ደግሞ መሳሪያም ያመጡ ነበር። ከብት ኤክስፖርት አድርገው መሳሪያ ደግሞ ኢምፖርት በማድረግ የሚታወቁ ሰው ነበሩ። እንግዲህ የነጋድራስ ሹመትን ሙያ ብዙ ነበር ነው የሚባለው። በፍልውሃዎች ዳይሬክተርነት፣ በፖስታ ሚኒስቴርነት፣ በስራ ዘርፎች ላይ ሲያገለግሉ እንደነበር የሚታወቅ ነው። ለልጅ ኢያሱ ሁሉ የተለየ አክብሮት እንደነበራቸው ይነገራል። የልጅ ኢያሱ ስልጣን ዘመን በአሳዛኝ ሁኔታም ሲያከትም የልጅ ኢያሱ ወዳጅ የነበሩ ሁሉ በአልጋ ወራሽ ተፈሪ መኮንን ትእዛዝ ይንገላቱ ስለነበረ ወደ ጅማም እንዲጋዙ ይወሰንባቸውና ወደዛው ይሄዳሉ። በዛ ወቅትም አንድ ግጥም እንዲህ ሲሉ ስሜታቸው እንዳሰፈሩ ይነገራል። አታበሉኝም ወይ ከጮማው ቁርጣችሁ፣ አታጠጡኝም ወይ ከጥሩ ጠጃችሁ፣ 7 ዓመት ሙሉ ተለፋሁባችሁ በማለት እንደዚሁ ስሜታቸው እንዳሰፈሩ ነው የሚነገረው። እንግዲህ በአባ ጅፋር ግቢ ውስጥ ለ7 ዓመታት ቆይተው ፍርዳቸውን ጨርሰው ወደ አዲስ አበባ እንደመጡ ምንም እንኳን ከልጆቻቸው መካከል 4ቱን የወለዱት በጉዞት ላይ ሳሉ ቢሆንም በነፃ እንደተለቀቁ ብዙ ንብረታቸው ተወርሶ እንደነበር ነው የሚነገረው። ሳይወረስ የቀረው የፒያሳ ራስ መኮንን ድልድይ አካባቢ የሚገኘው ቤታቸው ብቻ እንደነበር ነው የሚነገረው። በኋላ ከቤታቸው መካከል አንዱም ዛሬ ቲሩም የሚባለው የሆነው ሞዝቮልድ አጠገብ ያለው ፎቅ የነበረ ሲሆን ይህም ቤት ለራስ ኃይሉ ባህራጅ እንደተሸጠ ይነገራል። ፋሺስት ጣሊያን እስኪመጣ ድረስ ህይወታቸውም በተለይ በጉስቁልና ተሞልቶ እንደነበረ ነው የሚነገረው። እንግዲህ የማይጨው ዘመቻ እንደተጀመረ ንጉስ ወደ ዘመቻው ከማምራታቸው በፊት የልጅ ኢያሱ ባለሟሎች አልተገኙም የሚል ስጋት አድሮባቸው ከአዲስ አበባ ያራቋቸው ጀመረ። ተሰማም እንግዲህ ወደ ወላይታ እንዲርቁ ተደርገው ነበረ። ፋሺስት ጣሊያን መንግስትን ያኮርፉ ግለሰቦች ሰብስቦ አክብሮት መለገስ እንደ አንድ ስትራቴጂ አድርጎ ስለነበረ ባህራጅ የተሸጠ ቤታቸው እንዲመለስላቸው አድርጓል። እሳቸውም አከራይተውት፣ ሆኖም ቤቱን ግን የተከራዩት ጣሊያኖች ግን ለነጮች እንጂ ለጥቁሮች ቦታ እንዳልነበራቸው ይታወቅ ነበርና ከዕለታት በአንድ ቀን እሳቸው ወደ አከራዩት ቤት ማለት ወደ ጣሊያኖቹ የተከራዩት ቤት ይሄዱና መስተናገድ ይፈልጋሉ። እንግዲህ እዛ ገብተው ምሳ መብላት ነበር የሚፈልጉት ተሰማ እሸቴ። ቤቱ በነጭ ተስተናጋጆች ተሞልቶ ስለነበረ የእሳቸው መግባት ብዙ ያስተዋለ ሰው አስተናጋጅም ፈጠንቀልጠፍ ብሎ ወደ እሳቸው መጥቶ ይዟቸው ወደ ውስጥ ይገባል። በኋላ ላይ በዚህ ድርጊት በጣም የተናደዱት ባለቅኔው ተሰማ ጉዳዩን በማዘን ወይም በመገረም ሊሆን ይችላል በመቆጨት ብቻ የልባቸውን እንዲህ ሲሉ ያሰፍራሉ። ታሪኬ ብዙ ተሰማ እሸቴ፣
ተደብቅ ያለው በገዛ ቤቴ በማለት ቅኔም እንደተቀኙ ነው የሚነገረው። እንግዲህ ይህም ብለው ብዙም አልተቀመጡም። ቤታቸውን ያከራዩትን ቤት ጥለው ወጥተዋል። እንግዲህ ኢትዮጵያን ያስተዳድር ወደ ነበረው ወደ ጀነራል ግራዚያኒ በማምራትም ልናሰለጥናችሁ መጣን ብላችሁ የዘር ልዩነት ልትመሰርቱና ከሰው በታች ልታደርጉን ነው በሚል ሲጠይቁ አዝናለሁ ከሙሶሎኒ የመጣ ትእዛዝ ነው ብሎ እንደመለሳቸውና እሳቸው ይቅርታ ጥቁር መሆኔን ረስቼው ነው ብለው መምጣታቸውን በጊዜው በስፍራው የነበሩ ሰዎች እንዳረጋገጡ ታሪካቸው ላይ ይነሳል። የሆነ ሆኖ እንግዲህ ተሰማ እሸቴ ፋሺስት ጣሊያን ተሸንፎ ድል ለኢትዮጵያ ሲሆን ንጉሱ ወደ አዲስ አበባ ሲገባ ቀደም ሲል ከጣሊያን ጋር ተባብረው መስራታቸውን እናውቃለን የሚል ከሳሽ በዛና ወደ ወሊሶ አካባቢ ለ6 ዓመታት በግዞት ቆዩ ተደረገ። እንደተፈቱም የሻሸመኔ የእንጨት ፋብሪካን የቲማቲም ድል ፋብሪካን በስራ አስኪያጅነት እንደተሾሙ መረጃዎች ይጠቁማሉ። በኋላም ለእርቁ ዝግጁ ቢሆንም ራሴን ፈንክተው እግሬን ቢያኩኝ ምን ይጠቅመኛል የሚል ቅኔም በመዝረፍ ነው የሚታወቁት። በብዙ ዳታ ይዘው ነበርና ኑሯቸውን ለማደላደር ሲሉ ወደ እርሻም ስራ እንደተሰማሩ ታሪካቸው ይነገራል። ከችግር ወጣለሁ እያሉም ወደ ሌላ ችግር የገቡባቸው ጤናቸው አደጋ ላይ ወደቁባቸው አጋጣሚዎችም በርካታ እንደነበሩ ነው የታሪክ መዛግብታቸው የሚያነሳው። እንግዲህ ተሰማ እሸቴ አንዳንድ ጊዜ ይላሉ ይድነቃቸው ተሰማ ስለ አባታቸው ሲያወሱ አንድ ቀን አሰላ ከተማ ወፍጮ አቆማለሁ ብለው ጂፕ የነዱ ሲጓዙ መኪናዋ ተገልብጣ አደጋ ደርሶባቸው አሰላ ሆስፒታል ውስጥ ዛሬ የካቲት 12 ሆስፒታል በተባለው ገብተው ታክመው ድነዋል። እድሜያቸውም 80 ዓመት ቢደርስም መኪናዋ ውስጥ ተገለበጥ የተለመጠው አንዱ ጎናቸው ሳይሰበር ባህል ሲስሉ ተመልሰው ቦታው በመግባቱ ሐኪሞችም ሁሉ ይደነቁበት እንደነበር ነው የሚነገረው። ሆስፒታል እንዳሉም ንጉሱ ሊጠይቋቸው መጥተዋል። ከእንግዲህ ድነሃል አትወጣም ወይ ቢሏቸው እኔ አልጋ ላይ ሆኜ እርሶ ቆሞ ሲያነጋግሩኝ ምን ሆንኩ ብዬ ልውጣ ሲሉ እንደመለሷቸው አልጋ ዙፋን ለማለት ነው። ያው እንግዲህ ቅኔው በደረሰባቸው መኪና አደጋ በመገረም ተናግረዋል። ደህንነትን ስሸሽ እሱ ሲያባረረኝ አሰላ መጣና መረመረ ጣለኝ በሚል እንደገጠሙና አሰላ ሲሉ ያው አስልቶ መጣ ለማለትም እንደሆነ እዚህ ጋር ማየት ይቻላል። በርካታ ቅኔዎችን በመዝረፍም ይታወቃሉ። ለዛም ነው እንግዲህ መግቢያችን ላይ ባለቅኔውም ልንል የወደድ ነው። እንግዲህ እስከ ዘመናቸው ፍጻሜ ድረስ ጊዜያቸውን በትጋት ያሳለፉ የነበረ ቢሆንም የአየር ኃይል ፖሊት ነበረ ልጃቸው መቶ አለቃ አሌስ ተሰማ በአውሮፕላን አደጋ አስመራና በሞታ ጊዜ እሳቸውም ወሊሶ እንደገቡ ነው የሚነገረው። ተጠርተው አዲስ አበባ ከደረሱ በኋላም የአደጋው ሁኔታ ሲሰሙ በመደንገጣቸው ልባቸው ተነክቶ ለጊዜ ሲታከሙ ከቆዩ በኋላ ችሎታው በአንጎላቸው ውስጥ ደም በመፍሰሱና የልሳን ማዕከላቸው በመጎዳቱ የመናገር ችሎታቸው ቀንሶ 5 ዓመት በሕክምና ከቆዩ በኋላ ጥቅምት 3 1957 ዓ.ም በተወለዱ በ87 ዓመታቸው ከዚህ ዓለም በሞት እንደተለዩ ነው የተሰማ እሸቴ ታሪክ የሚያወሳው። እንግዲህ ብዙዎቻችን ነጋድራስ ተሰማ እሸቴን የምናውቃቸው በቅኔዎቻቸው ነው። ሐሳቦቻቸውን በሰምና በወርቅ በመግለጽ የሚታወቁ ድንቅ ሊቅ፣ ይህ ችሎታቸው ደግሞ በዘርፉ ምሁራን ዘንድ መደነቅንና መወደድን እንዳተረፈላቸው ነው የሚነገረው። ዕውቁ የቅኔ ሰው ጸጋዬ ገብረመድኅን ስለሳቸው ሲናገር ሰምና ወርቅ ሕይወት የኖረ ሰው ነው። የአማርኛ ውበትና ውስጠ ምስጢር በተሰጡ የተካኑ ቋንቋውን ብልት ተንትነው የበለቱ ሰዋሰው የሸዋሰው የሚያሰኙ ነበሩ ሲል ተነግሯል። እንግዲህ ተሰማ እሸቴ በታወቁበት ዘመን የኢትዮጵያ ሁሉ ባለድምጽ ባለበገና ሰዓሊና ቀራጺ የጥበብና የሙያቸው ሞገስና ክብር እንደነበሩ ይነገራል። በስምና ወርቃቸው ቁርጠኛና ተግሳጽን ይሰጡ የነበሩ ሰው ናቸው። እድሜያቸውን በሙሉ ከልበ ንፉግነት ከሀያላን ጋር ስነ ልቦናና ሰይፍ ብዕር እየተማዘዙ ያለፉ ድንቅ ኢትዮጵያዊ ሰው ናቸው። መጽሐፍቶች ይናገራሉ፣ ማንበብ ያሸልማል። ከመዛግብት ተሰማ እሸቴን ወደ እናንተ አቀረብኩኝ። በሱፍቃት ተገኘ ወደ ዓመት ነበርኩ። ሰላም ሁኑ።